የአርበኞች ቀን ታምራት ቶላን እንዳገኘሁት በነግራችሁስ። ከዛ በኋላ በጠዋት መድኃኒዓለም ነበርኩኝ። ከዛ ከሰዓት ጓደኛዬን አገኛት ነበረ። ይሄ የነበርንበት ካፌ ነው። ካፌ በነገራችን ላይ በአማርኛ ምንድነው ቡና ቤት ማለት ፈለግኩ፣ ግን እንደዛ አይደለም። ጭቶ ቡና ይመስለኛል የገባነው ቤት እና ከሻዩን ሲያመጡት የሻዩ ማስቀመጫ አለ አይደለ? እዛ ጋር ይህንን አድርገውት ነበር። ምን እንደሆነ እኔ እንጃ። ከዛ ለምሳ ሰዓት ነበር የተገናኘ ነው እና ጸጉሬ እንደዚህ ነበር። የዛን ቀን ጨባርሬ ነበር ያልኩት እና ይሄ ጸጉሬ ላይ ያደረጉት ቀዩን ነገር በመከራ ነው ያገኙት። ለማንኛውም ይሄ ማታ ስንወጣ ነው። አበባዎቹ እውነትም በጣም ነው የሚያምሩት። ይሄ መውጫው ላይ የአምባሳደር ህንጻ አለ አይደል? 4 ኪሎ እዛ ጋር የምናገኘው ነው። 4 ኪሎ በከፊል እንደ ይሄንን ትመስላለች በማታ። ስለዚህ ይሄ ከወጣን በኋላ ነው። እኛ ውስጥ ሆነን ዘንቦ ነበረ። ቀንና ጠዋት ላይ እንኳን የዘነበ አይመስለኝም። ስለዚህ ይሄ ያው ከጓደኛዬ ጋር ከተለያየን በኋላ ነው እና ሸራ ጫማን ነበር ያደረኩት። ያው ማታ ቤት ስገባ ብስብስ ብሏል። የምወዱ የጥፍር ቀለም ይሄ ነው። ሮዝ ቀለም፣ ሮዝ ነው በአማርኛ የምንለው ፒንክን። ከዛ ግን የነበረኝ የጥፍር ቀለም ይሄ ነበር። ይሄኛው ደስ ይላል አንዳንዴ። በነጋታው ነው ይሄ፣ በነጋታው ወይ ከሁለተኛ ቀን በኋላ ነው። ስራ ልሄድ ነው ከአርበኞች ቀን በነጋታው ይመስለኛል። እና በስራ በእግሬ ሄጄ ይህን ጫማ ሊያዘው እያልኩ ነበረ። ከዛ ግን ሰዓት ረፈደብኝ መሰለኝ። ይህን ጫማ አድርጌው ነው የሄድኩት። ስለዚህ በእግሬ አልሄድኩም ማለት ነው። በእግሬ ቢያንስ 30 ደቂቃ ጧት መሄድ ደስ ይላል። ከዛ ባጭሩ ቢሮ የለበስኩት ይህንን ነበረ እና ጸጉሬ እንደዚህ 2 ቦታ የተገመደ ስለነበር ምንድን ነው ብቻ ሲያስኩት ባጭሩ ማብራሪያ ያስፈልገውም። ከዛ ይሄንን የጸጉር ጌጥ ከገዛሁት በጣም ብዙ ጊዜ ሆኖታልና በቅርብ ጊዜ ነው መጠቀም የጀመርኩት። ደስ ከሚሉ ምግቦች መካከል ይሄ ቆጮ ቂጣ ነው። ከዛ ቁርሴን እሱን ነበር የበላሁት። ቅቤ ስለነበረው ጥግብ ነው የሚያደርገው። ከስራ ከተመለስኩኝ በኋላ ጸጉሬ አርጅቶ ነበር። 1 ሳምንት የሆነው ይመስለኛል። ስለዚህ በዛ ላይ በጣም ደርቋል። ባለፈው ቅቤ ተቀብቼ አይታችሁታል አይደለ? በጣም ደርቋል። ከዛ ቆይቷል። ለነገሩ በየሳምንቱ ስለሆነ የምታጠበው። ስለዚህ ይህንን 2 ቦታ የተገመደውን እሱን እየፈታሁት ነው። ምክንያቱም ዛሬ ቅቤ እቀባለሁ ማለት ነው። ዛሬ ማታ ከስራ በኋላ ነው ይሄ እና ቅቤውን ቅዳሜ ዕለት ነበር ማለት ነው፣ ዓርብ ዕለት አይደለም። ምክንያቱም ለዛ ቅቤ ቅዳሜ ማታ ነው የገዛሁት። ስለዚህ ይህንን ቅቤ ልቀባ ነው ቅዳሜ ማታ። የረሳሁት ነገር ግን ቤተክርስቲያን የሚሄድ እቅድ ነበረኝ። እዛ ልሄድ ቀረዋል። ምክንያቱም ቅቤ እየሸጠች ግን ልሄድ አልችልም። ጸጉሬን ሁሌ እንደዚህ መለካት ደስ ይለኛል፣ ግን አሁን ከዚህ አልፎ መቼ ወገቤ ጋር እንደሚደርስ እኔ እንጃ። እስኪ ምን ከሆነ አብረን እናያለን። አሁን ከአመታት በኋላ 5 ዓመት ይመስለኛል ለሁለተኛ ጊዜ ነው ቅቤ እየተቀባሁኝ ያለሁት። አንዱን ከሳምንት በፊት እና አሁን ደግሞ በሳምንት ሁለቴ እየተቀባሁኝ ነው ቅቤ። ለጤና ያርግልኝ ብያለሁ። እና በተለይ በቃ የሆነ ጭንቅላታችሁ ድርቅ ብሎ ከነበረ አናታችሁ ላይ በቃ ቆዳን ሲነካ ቢያንስ ለኔ በጣም ደስ የሚለው ደስ የሚል ስሜት፣ ቅስቅስ የሚል ስሜት፣ ራስ ምታትም ከነበረ ደስ የሚል ስሜት ነው ያለው። ስለዚህ መጀመሪያ እዚህ ጋር እንደምታዩት አናቴን ነው እየተቀባሁት ያለሁት። ቅዝቃዜው በጣም ነበር ደስ የሚለው። ቅዝቃዜው ስላችሁ ይሄ የፍሪጅ ቅዝቃዜ አይደለም፣ ቁጭ ሲሉ። ምክንያቱም ከፍሪጅ ነበር የወጣው። ከዛ እኔ ቤት መጥቼ እራቴን በልቼ ልብሴን እስከቀየር እንደዛ ድረስ ትንሽ የነበረው የፍሪጁ ቅዝቃዜ ለቆት ነበረ። ከዛ ዋናው ደስ የሚለው ደግሞ መሀል አናት ስትቀቡ ነው። መሀል አናት ቁጭ ብሎ ከዛ በኋላ ጠዋት ስትነሱ ቅልጥ ሲላል አይደለ? እኔ ጠዋት እንደምታጠበው ስላወቅኩኝ ቁጭ አላረኩትም። እዚሁ ቢያንስ የተወሰነ በደንብ እንዲቀልጥ ሳይሆን የተወሰነ ቢያንስ እንዳለው
ቁጭ እንዳይል እሑድ ዕለት ቤትም ሙሉ ቢሆን ኖሮ እንደዛ ቁጭ አደረገውና ጠዋት ተነስቼ በፀሐይ አቀልጠው ነበር። ግን ያው ነገ ጠዋት ቀጠሮ ስላለኝ እንደሱ ማድረግ አልችልም። ምክንያቱም ጠዋት ስነሳ ቢያንስ ቀልጦ ደስ ይለኛል። ሌላኛው ደግሞ እዚህ ከኋላ ብቻ በአጠቃላይ ሆን እንግዲህ ምንድነው ፀጉሬን ማሳደግ ቢያድግ ደስ ይለኛል። አሁን ጾም እስኪገባ ድረስ ቂቤ እንደምትመለከቱት የተቀባሁኝ ነው። ስለዚህ መጀመሪያ አናቴን ከተቀባሁኝ በኋላ ቀጣይ ያደረኩት ነገር ምንድነው? ያው ጫፍ ጫፉን መቀባት ነው። ጫፉ አሁን እንደዚህ በቪዲዮ ስታዩት ሰላማዊ ይመስላል አይደል? ጫፉ አንደኛ ደረቅ ነው። ከዛ ደግሞ በቃ የሆነ ነካ አስታርቁት ስብር የሆነ ቅንጥስ የሚላል አይደል? ጫፉ ደዛ ነው። ምን ነው እንደሆነ ግን እንደዚህ ሆነው አልገባኝም፣ ምር አልገባኝም። ስለዚህ አሁን ጫፉን የምቀባው ወድጄ አይደለም ግዴታ ሆኖብኝ ነው። ከላይ ከኋላ እስከ ፊት ድረስ መጀመሪያ ያው የኋላውን ስለነበር የቀባሁት። ይሄኛው ቅቤ ግን ደስ ይላል። ስንታጠበው መከራ ነው እንጂ በጣም ደስ የሚለው ማለት በቃ እዚህ ጋር ደስ ብሎኝ ነበር የተቀባሁት። ወይ ምንድን ነው የሆነ ገጠር አካባቢ የተወሰነ ጊዜ ቆይቼ ለፀጉሬ ስል ማለት ነው እዛ ቅቤ የሚቀቡ የሀገራችን ክፍሎች አሉ ገጠር። ከዛ እዛ ሄዶ በቃ ከነሱ ጋር በቅቤ የሚያኖር ደግሞ የነሱ ንጹህ ነው የሚሆነው። ስለዚህ አሁን በተቻለኛ ቀን ያው ፀጉሬ ላይ እናስችለች እና ይሄ ደስ አይልም? በጣም ደስ የሚለው። ስለዚህ ከዚህ በኋላ ያው እንደዚህ በፌስታል አደረጉት እና በፌስታል ብቻ 2 ሻሽ አስሬ ነው የተኛሁት የዚህን ቀን። ለምን ብትሉ ምክንያቱም አልጋው ቢጨማለቅስ። አሁን ነጋ። ከዛ ፀጉሬን ውሃ ቀዳሁኝ ለመታጠቢያ። ከቀዳሁኝ በኋላ የሆነ ነገር ልቅመስ፣ ምክንያቱም አርቦኝ ነበር ገና ሳይነጋ። ለነገሩ ነግቷል። ለሊት ነበር ደግሞ ሌላ ለመታጠቢያ ምንም ያለ እቅድ የተዋለ እና መጀመሪያ እቅድ የነበረው እዚህ ጋር እንደምትመለከቱት በዶቭ 2 ሻሽ ያያችሁታ በዶቭ የምታጠብ እቅድ ነበር። ዶቭ በጣም የቀለደብኝ። ለነገሩ እኔ የቀለድኩት እንጂ ቅቤን የሚያክል ነገር ሻምፖም ሳልጠቀም በዶቭ ለመታጠብ ማሰቤ ድፍረትና ንቀት ነው ይመስለኝ። ስለዚህ ትናንትና ማበጠር ነበርብኝ፣ አላበጠርኩትም። ስለዚህ ቀዳውቷ ይኸው። ከዛ ወደ መታጠቡ ለምን ሄደው በጣም ነበር የሚቀሰቀሰው። ቀዝቃዛ ነበር። በሙቆ ደስ ይለኝ ነበር፣ ግን እንዳልኳችሁ 2 ማን ይተኛልኝ? ተኝቼ ነበረ። በትክክል ተኝቼ ነበር። ተኝቼ አርፍጄ ነበር ለማለት ነው ሀሳቤ እንጂ። ከዛ እዚህ ጋር በቃ ውሃ ብጨምር ባረገበት ውሃ ብጨምር ምን በወጣው አረፋ አልወጣም ማለት ነው ከነ። ስለዚህ እዚህ ጋር ዶቭ መሬት ላይ ይታያችኋል። ምክንያቱም እህቴ ሌላ ሳሙና አመጣችልኝ፣ ልንዛለቅ አልቻልንም። እሷ የሰጠችኝ ብቻ ነው አንድ ቤት ውስጥ የነበረውን ሳሙና እሱን የሰጠችኝ እና አሁን እዚህ ጋር አረፋውም ደስ ይላል። አረፋው በደንብ ወጥቷል። ስለዚህ አሁን ጽሁን ይመስላል ማለት ነው። ሲላል አይደለም በዚህ በትክክል ቢያንስ አረፋ አለው እና ከዛ ደግሞ ቅቤ ሽታውን አስባችሁታል። ውሃ ያላሞኩበት ሌላኛው ምክንያት በሞቀ ውሃ ስትታጠቡ ጭራሽ ያሸታል የሚል ሰምቻለሁ። ወይ የሆነ ቀን ታጥቤ ሞክረዋለሁ እስኪ። ግን ከዛ ከሸተተ ማለት ግን አልሞኒየም በቀዝቃዛ ለቆ ነበር። ከታጠብኩኝ በኋላ ቅቤ እያልኩ አይመስለኝም ስገምት። እና ይሄ አረፋ ደስ አይልም ታዲያ። ዶቭ ቢሆን ኖሮ በፍጹም እዚህ ቁጭ ብዬ ነበር የማድረው። መሽቶ ይነጋ ነበረ አረፋ ስፈልግ ማለት ነው እንደዚህ። ስለዚህ 2 ነው የታጠብኩት። 2 ስላችሁ በዚህኛው ሳሙና በዶቭ 2 ታጥቤያለሁኝ። ስለዚህ 4 ጊዜ። ስለዚህ ሌላኛው በትክክል ማድረግ የሚፈልገው ነገር ምንድን ነው?
በቅቤ ከተቀባሁኝ በኋላ ነገሯን ሰኞ ጾም መግባቱ አይቀርም፣ ግን ቅቤ ከተቀባሁኝ በኋላ ማለት ነው። ከዛ መልሼ የተቀባሁትን መልሼ የምታጠበው ከሆነ ትክክለኛው ለምሳሌ ምን ያህል ነው መጠኑ? እስኪ ስለቻለ ስራ ነው። ለሆነውም አሁን በቃ ጨረስኩኝ ነው። ስለዚህ ከዚህ በኋላ ፀጉሬን ከተለቀለኩ በኋላ ገላይን ታጠብኩኝ። ገላይን ከታጠብኩኝ በኋላ እዚህ ጋር እንደምትመለከቱት ያው በሬት ለመለጠፍ ምክንያቱም አንደኛ ከፊት ያለው ፀጉሬ ተሰባብሯል። ስለዚህ በሬት ነው የምለጠፈው። ከዛ ሬቱን ደግሞ በዚህ በጥርስ ብሩሽ ማለት ነው። ስለዚህ ፀጉሬን ከማስተካከል በፊት ለብሼ መውጣው ልብስ ነው የለበስኩት እዚህ ጋር እንደምትመለከቱት። ከዛ ያው ስትቸኩሉ ነገሮች ግን በዛ ሬትን የመሰለ ግልግል አለ። ሌላኛው ጓደኛችን ደግሞ ሴኒት ቅባት ደስ ይላል መሰለኝ። የሆነ ሰዓት ፀጉሬ ትንሽ አድጎ ስለነበር እንደዚህ አልነበረም፣ ከዚህ አጭር ነበር ፀጉሬ እና እዚህ ጋ የደረሰው አድጎ ነው እና እንደ ዜኒት ጭቃ ቅባት፣ ዜኒት ፈሳሽ ቅባት፣ እነዚህ ሁሉ ነገሮች አንድ ላይ ተደርገውበት ነው። ስለዚህ አሁን ይሄ ማበጠሩን ሁሉ አላሰብኩትም። የሚያስቀው ነገር ነው ማበጠር እንዴት ማበጠር ሲደላ እንዴት። ስለዚህ ማበጠር ሲሆን መጀመሪያ ልክ እርጥብ እንደነበር ፀጉሬን ማድረቅ የነበረብኝ ይመስለኛል አሁን ሳስበው። ግን ደግሞ ከደረቀ በኋላ እሱን ተያዝ አትያዝ እና ተሰብሰብ ማለት ራሱን የቻለ ስራ ነው። ስለዚህ ገና ከነርጥቡ እንዳልኳችሁ መጀመሪያ ዜኒት ቅባት ተቀባሁበት። ዜኒት ቅባት በተቀባሁት ዜኒት ቅባት ካስያዝኩት በኋላ ከዛ እዚህ ከፊት ያለውን ከኋላ ደህና ነው፣ ከኋላ አልተሰባበረም። ከፊት ያለው ግን እንደ ጭድ ነው፣ እንደሱ ጭድ ብሏል ነው ጭድ ሆኗል ነው የሚባለው። ብቻ ከሁለት አንዱ ተሰባብሯል። የምን ከሁለት አንዱ ትክክለኛው ማለት እሱ ነው። ስለዚህ በቃ በተቻለኝ አቅም ፀጉሬን ከጨረስኩ በኋላ ልብሴን ለብሻለሁ። ስለዚህ ጫማ ወደ ማድረግ ነው የሄድኩት፣ ምክንያቱም ትንሽ ደመን ብሎ ነበረ እና ከዘነበ ደግሞ በጣም ብዙ የሄድበት ቦታም ስለነበር ክፍለ ሀገር ራሱ ሄጃለሁኝ። በዚህ ቀን ናዝሬት አዳማ ደርሼ ነው የመጣሁት። ስለዚህ ልብሴን ከለበስኩኝ በኋላ ጃኬት እየለበስኩኝ ያያችሁኝ ነው። ከዛ ቁርሴን ጠዋት ላይ ሙዛን ነበር የበላሁት። የኮረኔን በላሁኝ። እሱን እግዚአብሔር ይመስገን። እሱን ከበላሁ በኋላ ደግሞ ዋይን ጠጣሁኝ። ከዛ ዋይን ጠጥቼ ስጨርስ ሩጫ ወደ ቀጠሮ፣ ምክንያቱም አርፍጄ ነበረ። ከዚህ ሰዓት የሆነ 15 ደቂቃ ሳላረፍድ አልቀረም። ከዛ በቃ እየሮጥኩኝ ነው። ከዛ ታክሲ ውስጥ የዚህን ቀን በአንድ 4 መኪና በ4 ታክሲ ሲያረ ከዛ በልቤቱ ስመለስ ነበረ ወደዚህ ወደ ቀጠሮ ቦታ ሄድኩበት አለ። እና ያው ዝናቡ ዘነበ። እኔ ልክ ከቤት ከመውጣት ከታክሲ ውስጥ ሆኜ ነው የዘነበው እና ያው ጭቃ ነበረ ከተማው። ይህን ጫማ ማድረግ ትክክል ነበር። ለማንኛውም ይህን ቪዲዮ እንደወደዳችሁ ተስፋ አደርጋለሁ። አሁን ራሱ የሚሄድበት ቦታ አለ። ምንም ሰዓቱን ሊያዝ ሊጨበጥ አልቻለም። ቻው፣ ሰላም ነው።